ሰላም አለይኩም ወራህመቱላሂ ወበረካቱ የጤና ሚዲያ ተከታታዮች እንደምን ሰነበታችሁ። በዛሬው ቪዲዮ ይዤ የመጣሁት አዲስ ነገር በተለይ በፊታችን ላይ በፍጹም የማድረግ የሌለብን በቤታችን ውስጥ የሚዘጋጁ ሊሆኑ ይችላሉ። እንዲሁም ደግሞ ከገበያ ላይ የምንገዛቸው የተለያዩ ምርቶች አሉ። እነሱ ምንድን ናቸው የሚለውን እነግራችኋለሁ። እንዲሁም ደግሞ በምን መልኩ የፊት ቆዳችንን ሊያበላሹ ይችላሉ። የተለያዩ ምክንያቶች አሉ የሚያበላሹበት ምክንያት። ሌላኛው ደግሞ ትክክለኛውን ምርት እንዴት እና በምን መልኩ በአማራጭነት መጠቀም እንችላለን የሚለውንም ሌሎች የተሻሉ ምርቶች አሉ እነሱ ምንድን ናቸው የሚለውን እነግራችኋለሁኝ። ስለዚህ ቪዲዮውን እስከመጨረሻው ለማየት ሞክሩ። መረጃው ደግሞ ለብዙ ሰዎች ስለሚጠቅም ሼር ላይክ ማድረጋችሁን አትርሱ ማለት ነው። ስለዚህ ቀጥታ ወደ ጉዳያችን እንገባለን። እንደምታውቁት እንግዲህ ብዙዎቻችን በቤት ውስጥ የሚዘጋጁ በተለይ እነዚህ ዲአይዋይ ስኪን ኬር የምንላቸውን ከማህበራዊ ሚዲያ ሊሆን ይችላል ከተለያዩ ሰዎች ቴስቲሞኒያል መረጃዎችን በማየት ልንጠቀም ፊታችን ላይ ልንጨምር ይችላል የተለያዩ ምርቶችን ልንጠቀም ይችላል። በተለይ ሴቶች በዚህ በኩል ብዙ ምርቶችን ትጠቀማላችሁ ማለት ነው። እነዚህ ምርቶች እንግዲህ በተለያዩ ምክንያቶች መጠቀም የለብንም። ብዙ ምክንያቶች አሉ የማንጠቀምበት ምክንያት። የመጀመሪያው ለቆዳችን አይነት ላይስማሙ ይችላሉ። የቆዳችን አይነት እንግዲህ ብዙ አይነት ነው። አንዳንዱ ደረቅ ቆዳ ያለው ሰው አለ ወዛማ ቆዳ ያለው ሰው አለ እንዲሁም ድብልቅ የሆነ ሁለቱንም የያዘ ሊኖር ይችላል። እንዲሁም ቁጡ ቆዳ በጣም ሴንሲቲቭ የሆነ ለተለያዩ ምርቶች ደግሞ ብዙም የማይመች ያለው ሰው ቆዳ ሊኖር ይችላል። ስለዚህ ለአንዱ ቆዳ በአጋጣሚ የተስማማውን ለሌላው ብንሞክረው ላይስማማው ይችላል ማለት ነው። ስለዚህ አንዱ ይሄ ምክንያት ነው። ሁለተኛው ደግሞ ለቆዳ ክፍተቶች መዘጋት ሊዳርገን ይችላል። እንግዲህ ቆዳችን ክፍተት አለው። ክፍተቱ አየር ለማስገባት ሊሆን ይችላል ቆሻሻዎችን ለማስወገድ የቆዳችን ክፍተት አለው። ስለዚህ እነዚህ የምንጠቀማቸው ምርቶች ደግሞ ቆዳው እንዲዘጋ እነዚህ ኮሜዶጀኒክ የሆኑ ምርቶች ከሆኑ ቆዳችን ክፍተቶች ይዘጋሉ። እነዚህ ፖርስ የምንላቸው ማለት ነው። ከተዘጉ ደግሞ ለብጉር ለቆዳ ላይ ኢንፌክሽን ልንጋለጥ እንችላለን ማለት ነው። ይሄ ሁለተኛው ምክንያት ነው። ሌላኛው ደግሞ ከቆዳችን ፒኤች ጋር ላይመጣጠን ይችላል የምንጠቀመው ምርት ብዙዎቻችን ትኩረት ስለማንሰጠው ማለት ነው። የቆዳችን ፒኤች ከ4 እስከ 5 ይደርሳል በጥናቶች ማለት ነው። ነገር ግን እኛ የምንጠቀማቸው ምርቶች በጣም አሲዳማ ሊሆኑ ይችላሉ ወይም ደግሞ በጣም ቤዛማ ሊሆኑ ይችላሉ። ያ ደግሞ ቆዳችንን ስኪን ባሪየሩን ከአደጋ ላይ ይጥለዋል ማለት ነው። ስለዚህ ይሄ ምክንያት አንዱ ነው። ሌላኛው ደግሞ የቆዳችንን እርጥበትም ሊያጠፋብን ይችላል ማለት ነው። በጣም ደረቅ ሊያደርግብን ይችላል ማለት ነው። በተለይ ደረቅ ቆዳ ካላችሁ ደግሞ የባስ ቆዳችሁን ይጎዳል ማለት ነው። ከጥቅሙ ጉዳቱ ያመዝናል ማለት ነው። ሌላኛው ምክንያት ደግሞ መጠቀም የሌለብን ለፀሀይ ብርሃንም ደግሞ በቀላሉ እንድንጋለጥ ሊያደርገን ይችላል የምንጠቀመው ምርት ማለት ነው። በፀሀይ ብርሃን በቀላሉ ስንወጣ ፊታችን ይበላሻል። ቆዳችን እንትን ይል ይችላል ለጥቁረት ለብጉር ሊዳርገን ይችላል ማለት ነው። ሌላ ደግሞ የመጨረሻው ምክንያት የቆዳ ላይ ደግሞ የተለያዩ ጠቃሚ ባክቴሪያዎች አሉ። ቤኔፊሻሪ የሆኑ ባክቴሪያዎች አሉ። እነዛንም ጠቃሚ ባክቴሪያዎች ሊያጠፋብን ይችላል የምንጠቀማቸው አሁን እነዚህ የምነግራችሁ ምርቶች ማለት ነው ሊያጠፉብን ስለሚችሉ መጠንቀቅ አለብን ማለት ነው። ስለዚህ በእነዚህና በሌሎች አሳማኝ ምክንያቶች አሁን ከዚህ በኋላ የምጠቅሳቸው ምርቶች በፍጹም መጠቀም ማቆም አለባችሁ ማለት ነው። የመጀመሪያው ምርት ምንድነው? ሎሚ ነው። ሎሚ እንግዲህ ብዙ ጊዜ ፊታችንን ስክራፕ ለማድረግ ሊሆን ይችላል ለተለያየ ነገር ፊታችን ላይ እንጨምረዋለን ማለት ነው። ሎሚ እንደምታውቁት በጣም አሲዳማ ነው። ፒኤች ኦልሞስት ወደ 2 አካባቢ ይደርሳል ማለት ነው። የቆዳችን ፒኤች ደግሞ እንደነገርኳችሁ ከ4 እስከ 5 ነው። ያ ማለት ፒኤቹ በጣም አሲዳማ ስለሆነ ቆዳችንን በቀላሉ ለማሳከክ ለኢሪቴሽን ሊዳርገን ይችላል። ጠቃሚ ባክቴሪያዎችን ሊያጠፋብን ይችላል። ስለዚህ በቀላሉ ለፀሀይ ብርሃንም ደግሞ እንድንጋለጥ ልንሆን እንችላለን። ምክንያቱም የቆዳችን ስኪን ባሪየሩን ናቹራል ስኪን ባሪየሩን ዲስትሮይ ያደርገዋል ማለት ነው። ከጥቅም ውጪ ያደርገዋል። ያ ደግሞ ለተለያዩ ለፀሀይ ብርሃን ሊያጋልጠን ይችላል። ቆዳችንን ለብጉር ለማድያት ልንጋለጥ እንችላለን ማለት ነው። ስለዚህ ሎሚ በፍጹም ፊታችን ላይ መጨመር የሌለበት ምርት ነው ማለት ነው። ከዚህ በኋላ እንደ አማራጭ እንግዲህ በፎርሙሌትድ ተደርጎ በቆዳ ተብሎ ለፊት ተብሎ የተሰራ ቪታሚን ሲ ሴረም መጠቀም ትችላላችሁ። ቪታሚን ሲ ሴረም ማታ ማታ እንዲሁም ደግሞ ጠዋት ላይ ስትወጡ ደግሞ የፀሀይ መከላከያ ሰንስክሪን በማድረግ የቪታሚን ሲ ሴረም እንደ አማራጭ መጠቀም ትችላላችሁ። ሁለተኛ ማድረግ የሌለብን ቤኪንግ ሶዳ ነው። ቤኪንግ ሶዳ እንደምታውቁት በጣም ቤዛማ ነው። ፒኤቹ ወደ 9 ይደርሳል ማለት ነው። የቆዳችን ፒኤች ደግሞ እንደነገርኳችሁ ከ4 እስከ 5 ነው። ያ ማለት ቆዳችን ጋር ፒኤች ጋር አይመጣጠንም። ስለዚህ ለኢፒደርማል ወተር ሉስ የቆዳችን እርጥበት ያሳጣናል ማለት ነው። በተለይ ደረቅ ቆዳ ላላቸው ሰዎች ደግሞ በጣም አደገኛ ነው ማለት ነው። ስለዚህ ለብጉር ለጠባሳ ወይም ደግሞ ሃይፐርፒግሜንቴሽን ሊያጋልጠን ይችላል። ስለዚህ ቤኪንግ ሶዳ በጣም ከባድ የሆነ ምርት ነው ለፊታችን ማለት ነው። ስለዚህ ማስወገድ ያስፈልጋል። በሶስተኛ ደረጃ የጥርስ ሳሙና
ለስፖት ትሪትመንት የሚጠቀሙ ሰዎች አሉ። ማህበራዊ ሚዲያ ላይ በማየት ማለት ነው። የጥርስ ሳሙና ስፔሲፊካሊ የተሰራው የጥርስ ብሩሽ ነው። ለጥርስ ተብሎ ነው የተሰራው። ለዛውም ጥርሳችን ላይ ለ2 ደቂቃ ለ3 ደቂቃ ብቻ ነው መቆየት ያለበት። ስለዚህ ፊታችን ላይ ደግሞ ለብዙ ደቂቃ በቆየ ቁጥር እንደምታውቁት ቤኪንግ ሶዳ በውስጡ አለው። የተለያዩ አልኮል ሊኖረው ይችላል ጥርስ ሳሙና ውስጥ ማለት ነው፣ ጀርሞችን ለመግደል በሚል የተለያዩ ኬሚካሎች ሃይድሮጅን ፐሮክሳይድ ሊኖረው ይችላል፣ ሜንቶል ሊኖረው ይችላል ማለት ነው። ስለዚህ እነዚህ ደግሞ ለቆዳዎቻችን በጣም አደገኛ ናቸው ማለት ነው። በቆዳችን ላይ በቆዩ ቁጥር የቆዳችንን ፒኤች ያዛባሉ። የተለያዩ ጀርሞችም ጠቃሚ የሆኑ ባክቴሪያዎች አሉ ብያቸዋለሁ፣ እነሱን ያጠፋሉ። ስለዚህ ለቆዳችን አደገኛ ነው። ጥርስ ሳሙና መጠቀም የሌለባችሁ ምርት ነው ማለት ነው። አራተኛው የፊት ማጽጃ ተብሎ የምንጠቀመው አልኮል አለ፣ እንደ ቶነር ማለት ነው። ይሄ ሜካፕ ማስወገጃ ሴቶች ብዙ ጊዜ ትጠቀማላችሁ። ፊታችሁ ላይ ሜካፑን ከዋለ በኋላ ማታ ማታ ላይ ሊሆን ይችላል ሜካፓችሁን ለማጽዳት የአልኮል ማጽጃ ልትጠቀሙ ትችላላችሁ። ይሄ ረቢንግ አልኮል የምንለው ማለት ነው። ስለዚህ ያ ደግሞ ለቆዳችን ድርቀት ያጋልጠናል። አልኮል በጣም ደረቅ ያደርገዋል ቆዳችንን፣ ፕላስ ለማሳከክ ሊያደርገን ይችላል። ጠቃሚ የሆኑ ባክቴሪያዎችን ያጠፋብናል። ስለዚህ ረቢንግ አልኮል ለፊታችን መጠቀም የለብንም ማለት ነው። ይሄንኛውም ማቆም ያለብን ምርት ነው። ሌላኛው የኮኮናት ዘይት እና የቫዝሊን ናቸው። ሁለቶቹ መጥፎ ላይሆኑ ይችላሉ፣ ግን መጥፎ የሚሆኑበት አጋጣሚዎች አሉ። በተለይ አጠቃቀሙ ላይ ማለት ነው። አጠቃቀም በተለይ የኮኮናት ዘይት እና የቫዝሊን ስንጠቀም የምንሰራቸው ስህተቶች፣ በተለይ ወዛማ ቆዳ ላላችሁ፣ ወዛማ ቆዳ ካላችሁ የቆዳችሁን ክፍተት ሊዘጋ ይችላል ማለት ነው። ያ ደግሞ ለብጉር ሊያጋልጣችሁ ይችላል፣ ለብሬክአውት ማለት ነው። ስለዚህ የኮኮናት ዘይት በተለይ ሞለኪውሉ ከፍተኛ ስለሆነ ከፍ ያለ ስለሆነ ወዛማ ቆዳ ላላችሁ ሰዎች ባትጠቀሙ ይመከራል ማለት ነው። ለብጉር ሊያጋልጣችሁ ይችላል ማለት ነው። በተለይ ግን ደረቅ ቆዳ ካላችሁ ሜቢ ልትጠቀሙ ትችላላችሁ ማለት ነው። እኔ ግን እንደ አማራጭ የምነግራችሁ እንደ አማራጭ የተሰነጣጠቀ ከንፈር ሊሆን ይችላል ለመቀባት፣ ወይም ደግሞ እግራችን የተሰነጣጠቀ ከሆነ ምናምን ደረቅ ቆዳ ላለሷቸው ሰዎች እነዚህ የምትጠቀሙ ትችላላችሁ። ከዚያ ውጭ ግን እንደ አማራጭ የሻያ ቅቤ ወይም ሻያ በተር የምንለው አለ። እሱን እንደ አማራጭ ብንጠቀም ይሄ ነን ኮሜዶጄኒክ የሆነ ነው። እንዲሁም ደግሞ የአሎቬራ የሬት ጄል ወይም ደግሞ የሬት ክሬም ሊሆን ይችላል። እንደ አማራጭ ብትጠቀሙ የኮኮናት ዘይት ወይም ደግሞ ቫዝሊን ወዛማ ቆዳ ላላችሁ ሰዎች እነዚህን አማራጭ ብትጠቀሙ እንደ አማራጭ እመክራችኋለሁ ማለት ነው። የመጨረሻው ሳሙና ነው። በተለይ ይሄ ባር ሶፕ የምንለው በተለያየ ኬሚካል ያለው ሳሙና ፊታችን መጠቀሙ በጣም አደገኛ ነው። በተለይ በውስጣቸው ሶዲየም ላውራል ሳልፌት ሊሆን ይችላል፣ አልኮል፣ ፍራግራንስ ሊሆን ይችላል። የተለያዩ ኬሚካሎች ውስጡ ያሉት ሳሙና ለቆዳችን ቅድም እንደነገርኳችሁ አልኮል ካለው፣ ፍራግራንስ ካለው፣ ሶዲየም ላውራል ሳልፌት ካለው ሳሙናው ፊታችን ላይ በፍጹም መደረግ የለበትም ማለት ነው። ፕላስ ደግሞ ፒኤቹ የሳሙና ፒኤች ምን ያህል ነው የሚለውን ነገር ማወቅ አለባችሁ። መጀመሪያ ከቆዳችን ፒኤች ጋር ተቀራራቢ የሆነ መሆን አለበት። በጣም ቤዛማ የሆነ ሳሙና ፒኤቹ ከ7 8 9 የሆነ ሳሙና በጣም አይጠቅመንም ማለት ነው ለቆዳችን። ያንን መመጣጠን አለበት ከቆዳችን ፒኤች ጋር። እነዚህ ሳሙናዎች ለፊታችን በጣም አደገኛ ናቸው። እርጥበት ሊያሳጡን ይችላሉ፣ እንዲደርቅ ሊያደርጉን ይችላሉ። እንደ አማራጭ ግን እንደ ዶቭ ሳሙና አይነቱ ምርቶችን፣ እንዲሁም ደግሞ የፊት ማጽጃ ፋሻል ክሊንሰር የምንላቸው አሉ። እነሱን ፋሻል ክሊንሰሮች ለምሳሌ ሴራቪ ሊሆን ይችላል፣ የተለያዩ ብራንዶች አሉ። እነሱን የኮጂክ አሲድ ሳሙና የሚባል አለ። እነዚህን መጠቀሙ እንደ አማራጭ በጣም ወሳኝ ነው። ከዚያ ውጭ ግን ሳሙና ከፒኤቻችሁ ጋር ተመጣጣኝ መሆኑን አረጋግጣችሁ ተጠቀሙ ማለት ነው። የዛሬው መረጃ ይህን ይመስላል። ለብዙ ሰዎች እንዲደርስ ሼር፣ ላይክ